የኦጊንግ 635 ስልክን የሚራክል ክራክ ቦክስን በመጠቀም ሴኪዩሪቲ ኮዱ እንዴት አንሎክ እንደምናደርግ እናያለን፣ ወይም እንዴት ሪድ እንደምናደርግ እናያለን። እሺ በመጀመሪያ ሚራክል ክራክ ቦክስን ከኮምፒውተራችን ላይ እናስጀምራለን። እሺ ቦክሱ ራን ሆኗል ወይም ጀምሯል። ከዛ ኤስፒዲ የሚለው ላይ እንሄድና ቼንጅ ታይፕ የሚለው ላይ 6531 ፒ የሚለውን ሴሌክት እናደርጋለን። 6531 ኢ የሚለውን ሴሌክት እናደርጋለን። ከዛ ሪድ አንሎክን ከመረጠን በኋላ ስታርት በተንን እንጫናለን ማለት ነው። ከዛ ስልካችን እንደጠፋ ያው ለዚህ ስልክ የምንጠቀመው ቡትኪ የስልኩን የዜሮ በተን ነው። ዜሮ እንጫንና ስልኩን እንደጠፋ ከኮምፒውተር ጋር እናገናኛለን ማለት ነው። ከዛ ቦክሱ ሴኪዩሪቲ ሎኩን ያነብልናል ማለት ነው። እዚህ ጋር ማየት እንደሚቻለው አንሎክ ኮድ ብሎ የተዘጋበትን ቁጥር ይነግረናል ማለት ነው። ስለዚህ ስልኩን አብረተን ይህን ኮድ በማስገባት ስልኩን መክፈት እንችላለን ማለት ነው። ይሄ ለቅርብ ጊዜዎቹ አብዛኞቹ በተን ስልክ ስፒሪትራም ስልኮች ይሰራል ማለት ነው። ይሄኛው መንገድ ብዙዎቹም በዚህ መንገድ መክፈት ይቻላል።